ስማ አንተ አቅምን ሳታውቅ ትላለህ የኔ ጌታ አቅምን ያውቃል ምንም ችግር የለው እሱ ጋር ችግር የለው በቃ ያውቃል አቅምን ያውቃል አይዞ ዛሬውኑ ማታ ዶሮ ሳጮ 3 ትክደኛለህ አለው ይላል አንተ ካንተ ጋር ሞታል ምናምን የሚል ሰው yes አይዞ እውነት ነው ምናምን ምትሏል ጂሰስ እንትን ይለው ያውቃል አቅማችን ያውቃል ምን ያውቃል ግድ ቆይ ጴጥሮስ ረጋ ጴጥሮስ ሌላ ነገ መሰለን ከነገ መሰለን ዛሬ ማታ ዶሮ ሳጮ 3 ትክደኛለህ ዛሬ የዛኑ ለአመት ማታ ነው እንግዲህ ካደም ሚሊዮን ያነበብኩላችሁ ሴትዮዋ ስትመጣ አላቀውም ሲል የዛሉት ማታ እያየው በወጋገን ውስጥ ሁለተኛው ሰው እየመጣና አንተ ከዚህ ሰው ጋር ነበርክ ሲለው አራኔ በጭራሽ አልነበርኩም ሲል ንግግር ያስታውቃል ባካለ ንግግር ያስታውቃል የገሊላ ሰው አይደለም ንግግር ምክንያቱም የገሊላ ሰዎች አክሰንታቸው ይለያል እየሰማችሁ ነው ለምሳሌ እስቲ ከኤርትራ የመጣ አንድ ሰው ተነስ እስቲ እሺ ጌታ ይባርካችሁ እስቲ ሞቶ በል እስቲ መቶ ስንት አለ ሞቶ እኔም በል ብትሉኝስ መቶ እሱስ ሞቶ በልሏል ሞቶ አልኩ እኮ አይደለም እንዴ ሞቶ በቃ ኢየሱስ ጎይታዩ ስሙስኪ ይሄ ሰው መቶ ሚሊዮን በትክክል የጠራው አይደለም ነው ግን የኤርትራ ልጅ ስለሆነ ወይም የትግራይ ልጅ ስለሆነ አክሰንት ስላለው ምን አለው ሞቶ አለው ያንኑ መቶ እኔ መቶ አለ እሱ ሞቶ አለ ስንት ነው 200 ነው እንዴ አይደለም መቶ ነው ያው መቶ ነው አሁን ምን ማለት ነው ክርስቲያን ወንድሜ ነው በጌታ ነው አብረን ያገለገልን አብረን ያመለከን ግን ገና ሞቶ ሲል ካስመራን የመጣው እንላለን ማለት አይደለም እንዴ ወይ ደግሞ ሰላም ስትሉት እንዴት ዋክስ ደህና እንደሆነ አለ ዳህና ነው እንደሆነ ሰላም ሲል በቃ የሰው ከየት ነው ይባላል ከትግራይ በቃ የትግራይ ሰው ነው ይባላል አይደለም እንዴ ልክ አይደለም አንዱ ሰው ደግሞ ጠርታችሁ እንዴት ረስቱት እንደው ደህና ነኝ አትደው ደህና ነው ያተ ካለ ከየት ነው የመጣው እኔ አላልኩኝም እኔ ከየትም አላልኩም እናንተ ይፈልጋችሁ ማለት ይችላል ኤኒዌይስ አሁን ኢየሱስ አሁን ጴጥሮስ ከዚህ ሰው ጋር ነው ሲል ከዚህ ሰው ጋር አይደለም ሲሉ አረባክ ንግግር ያስታውቃል የገሊላ ሰው ነው ከዚህ ሰው ጋር ነው አሉት ማምለጥ አቃተው አሁን ይሄን ጨረሰና ኡፍ እንዳለ ከአንድ ሰዓት ኡፍታ በኋላ ሌላ ሰው እየመጣ አንተ በርግጠኛነት ይላል ደግሞ ሶስተኛው እርግጠኛ በርግጠኛነት ከኢየሱስ ጋር ነበር ካለ ይላል በጭራሽ አልነበርኩም ሲል ዘንበል አጥኑት እናንተ የወጋ ቢረሳ የተወጋ አይረሳም ለምን እንደዚህ አልካትሉኝም ሳጠናው ይሄ ሶስተኛው ሰውዬ ጆሮውን የቆረጠበት ሰውዬ ዘመድ ነው ሳጠናው የጆሮውን የቆረጠው ሰውዬ ዘመድ ነው ዝበል አለው እዛው እንዴ የዛለ ጆሮ ስቀርጥኔ አልነበርኩ እዛው ወዴት ያምልጤ ሰውዬ ማምለጫ ያጫችሁበት አቅም ያጣችሁበት ወይኔ ዛሬ የምስራች አለኝ በጌታ በኢየሱስም ኃይል ትቀበላላችሁ ወዴት ያምልጥ መፈናፈኛ እስኪያጣ መሸወድ አልቻለ ማታለል አልቻለ ማጭበርበር አልቻለ እዛው በቃ እዛው አንድ ቀን ግን እግዚአብሔር ያለ ለምን ፈራለው አምናንም ካቸ በሱ አልፌያለሁ እግዚአብሔር ያለ ለምን